ናትናኤል በፍቃዱ ይባላል። ሙሉ ወንጌል ቤተክርስቲያን ነው ያደግኩት፣ አዲስ አበባ ነው ያደግኩት። እንግዲህ ከልጅነት ጀምሮ በጣም ሙዚቃ ወድ ነበር። ስለዚህ ያው ሙዚቃ በግጥ ልጅ በነበርኩበት ጊዜ ሙዚቃ የማግኘት አጋጣሚ አልነበረንም እና ሙሉ ወንጌል ቤተክርስቲያን ጋሽ ደብ የሚባል በጣም ትልቅ የመዘምራን ሙዚቃ የሚያሰለጥን ሰው አለና እሱ ህፃናት ልጆችን ሰብስቦ እንትን ያደርግ ነበር፣ ልጆቹን ያሰለጥን ነበር ሙዚቃና ያን አጋጣሚ ያገኘውና ጋሽ ደቤ ነው ያስጀመረን ሙዚቃ በኖታ ያሰለጠነን እሱ ነው። ከዛ ደግሞ ጋሽ ሻምበል ብርቅነህ የሚባሉ ከየኳይሩ የተውጣጡ ልጆችን አሰልጥነውናል። እኔም ያን እድል አግኝቼ ሰልጥኛለሁ። እንደገና ደግሞ ከዛ በኋላ ያሬድ ሙዚቃ ትምህርት ቤት ዳንኤል ወልዴ በሚባል ሙዚቀኛ ጓደኛዬ ነበር። ዘማሪ ነው፣ በጣም ታዋቂ ሙዚቀኛ ነው። መዝሙር 91 የሚለውን አልበም የሰራ ነው እና እዛ ይማር ነበርና ስለ ያሬድ ያወራ ነበር፣ አንዳንድ ነገር ይነግረኝ ነበር። ያን አጋጣሚ ተጠቅሜ እዛ ያሬድ ተፈትኜ የገባው እና ያሬድም የተወሰነ ታሪክ ያለው በዚህ መልኩ ነው ጀመርኩት። በዚህ መልኩ